ሃይ እንዴት ናችሁ? ሲሳይ እባላለሁ። ዌልካም ባክ ቱ ዘ ቻናል። ዛሬ እስኪ በጣም አወዛጋቢ ስለሆነ ነገር እናውራ። በጣም እስኪ ሰለቸን ሰምተናል ብዬ አስባለሁ። ዶንት ዱ ኢት ፎር መኒ ወይ ደግሞ ለገንዘብ ብለህ አትስራ። ቤተሰብህ ከአንተ የሆነ ነገር እየጠበቀ ቢሆንስ? ወይ ደግሞ ገንዘብ በጣም አስፈልጎ ቢሆን አሊያም ደግሞ በጣም ገንዘብ የፈለግከው በልቶ የማደር ጉዳይ ወይ ደግሞ የሰርቫይቨል ጉዳይ ሆኖብህ ቢሆንስ? ይሄ አባባል እንዴት ጎጂ እንደሆነና እንዴት አድርገን ልናስኬደው እንችላለን የሚለውን ነገር እናወራለን ማለት ነው ዛሬ። ያ ወደ ቪዲዮ እንገባለን። በመጀመሪያ ለምንድን ነው ሰዎች ዶንት ዱ ኢት ፎር መኒ ወይ ደግሞ ለገንዘብ ብለህ አትስራ የሚሉት? ስፔሻሊ ኢትዮጵያውያን አካባቢ በጣም የተለመደ አባባል አለ። ገንዘብ ደስታን አይገዛም ምትል በጣም የተለመደች አባባል አለች። ነገር ግን እነዚህ ገንዘብ ደስታን አይገዛም የሚሉት ሰዎች ድህነትም ደስታ እንደማይገዛ መስማት ይፈልጋሉ እያላስ በቅርቡ የሆነ ፖስት አንብቤ ነበር። አይ ቲንክ ድርሹ ዳናን ካወቃችኋት ምናለች? ገንዘብ ደስታን አይገዛም፣ ነገር ግን ድህነትም ደስታን አይገዛም። እና እቺን ነገር አብዛኞቻችን መስማት እንፈልጋለን ብዬ አላስብም። ስፔሻሊ በድህነታቸው የሚመጻደቁ የሚመስሉ ሰዎች አሉ፣ ወይ ደግሞ ድህነታቸውን የሚያሽሞነሙኑ አይነት ሰዎች አሉ። እና ድህነትም ደስታን አይገዛም በነገራችን ላይ እና ሁላችንም ይህን ነገር ማስታወስ ይኖርብናል ብዬ አስባለሁ። እና አንዳንድ ሰዎች ገንዘብ በጣም መፈለጋችሁን እንደ ስግብግብነት ሊቆጥሩባችሁ ይሞክራሉ። እና ገንዘብ በማጣታችሁ ያጣችሁትን ነገር አያስቧቸውም ብዙ ጊዜ። እና ገንዘብ መፈለግ ስግብግብነት አይደለም። ኢማጂን ለምሳሌ እናትህ አባቷን መጠየቅ ፈለገች፣ በጣም ያስደስታታል አባቷን ቪዚት ማድረግ ምናምን እና በአጋጣሚ ገንዘብ የላትም ቀረች፣ ገንዘብ ስለሌላት ብላ ሄዳ ቢሆን ኖሮ መጠየቁ ያስደስታት ነበር። ነገር ግን ገንዘብ ስላጣች ብቻ ሳትሄድ ቀረች፣ ደስታዋም ቀረ ማለት ነው። እዚህ ጋር አባቷን ቪዚት አድርጋ ልታገኝ የነበረውን ደስታ ይቀማት ገንዘብ አለማግኘቷ ነው። ምንም ኮምፕሊኬትድ የሆነ ነገር አይደለም። በጣም ሲምፕሊፋይ አድርጉና ጭንቅላታችንን ከፈት አድርገን ለማሰብ እንሞክርና ገንዘብ ቢኖራት ኖሮ ቪዚት ታደርገው ነበረ፣ ደስተኛ ትሆን ነበር ኢቨንቹሊ። ግን ገንዘብ ስላጣች ሄዳ ቪዚት ልታደርገው አልቻለችም። በዛ ምክንያት ደበራት። ሲምፕሊ የገንዘብን ቫሊዩ እንድትረዱት ላስረዳችሁ ብዬ ነው፣ በጣም በቀላል ቋንቋ። ሁለተኛው ደግሞ የዳያስፖራ ዲሌማ ብዬ ማስበው እኔ ስፔሻሊ ከሀገር ውጭ ላሉ ሰዎች ገንዘብ ማግኘት ትንሽ ቀላል አይደለም። አንድ ፔኒ ለመስራት በጣም ብዙ ድካም አለው፣ በጣም ብዙ ልፋት አለው፣ ብዙ ሰዓት እንቅልፍ ማጣት ምናምን አለው፣ በጣም ብዙ እንቅልፍ ማጣት ምናምን አለው። እና ለምሳሌ የማትወዱትን ስራ ሊሆን ይችላል እየሰራችሁ ያላችሁት። ነገር ግን ያን ስራ የምትሰሩበት ምክንያት የሆነ ፐርፐዝ ኖሯችሁ ሊሆን ይችላል። ኦር ደግሞ በጣም የምትወዱትን ሰው ልታሳክሙበት ሊሆን ይችላል። እና ያን ስራ የምትሰሩበት ምክንያት ገንዘብ መውደዳችሁ አይደለም። ያን ሰው ማዳን፣ የምትወዱትን ሰው ማዳን ወይ ደግሞ ማሳከም ፐርፐዛችሁ ነው ምክንያታችሁ። መስራታችሁን ከፐርፐዛችሁ ጋር አገናኝተው ሊያስቡት አይፈልጉም። ገንዘብ ከመውደድ ጋር ብቻ ወይ ደግሞ በጣም ገንዘብ ስለሚወድ ነው ምናምን ብለው ብቻ ያስባሉ። እና ፐርፐዛችሁን አይጠይቋችሁም ወይ ደግሞ ፐርፐዛችሁን ሊረዱ አይሞክሩም። እና ይህ በጣም ትልቁ ችግር ነው ብዬ አስባለሁ። ሶስተኛው ደግሞ ገንዘብን ፍለጋ ራሳችንን እንዳናጣው ምን የሚለው ነው። አንዳንድ ሰዎች በጣም ለረጅም ጊዜ ይለፋሉ፣ በጣም ይሰራሉ፣ ረጅም ሰዓት እድሜያቸውን ሙሉ ላይክ ይለፉና በእድሜያቸው መጨረሻ በጣም ብዙ ገንዘብ ይዛሉ። ኢቨንቹዋሊ ግን አርጅተዋል ወይ ደግሞ መዝናናት የማይችሉበት እድሜ ላይ ነው ያሉትና እንደዚህ አይነት ነገሮች ይፈጠራሉና እነዚህ እንዴት ማኔጅ የሚለው ሶስተኛው ፖይንት ይሆናል ማለት ነው። አንድ ኒውስ አንብቤ ነበረ በዚህ ሳምንት እና ምንድን ነው የሚለው? ቢል ጌትስ 99% ሀብቱን ለድሃ አገራቶች ሊያከፋፍል ተናዘዘ የሚል ነገር አየሁኝ። እና አይ ኖው ላይክ 100 ቢሊዮን በላይ ቢል ኤንድ ሜሊንዳ ጌትስ ፋውንዴሽን ብዙ ሰዎች ሲረዳ ነበረ፣ ብዙ ሀገራት ምናምን ሲረዳ ነበረ። ኢቨንቹሊ እሱ ላይፉ ኖሯል አልኖረም ምናምን ብዬ ልል አይደለም። ግን እድሜ ልኩን የሰበሰበውን ሀብት ነው በስተመጨረሻ ለድሃ ሀገራቶች 99%ን ሀብቱን ነው ተናዟል የሚል ነገር ያየሁትና which is interesting። እና አንዳንድ ሰዎች በጣም ከሚያስፈልጋቸው በላይ የሚበቃቸው ገንዘብ እያለ ራሱ ይሰራሉ፣ በጣም ይሰራሉ እድሜያቸውን ሙሉ። ከዛ በኋላ ግን መጠቀም የማይችሉበት ወይ ደግሞ መዝናናት የማይችሉበት እድሜ ላይ ይደርሳሉ ኢቨንቹዋሊ። ከዛ በኋላ ገንዘባቸውን ሳይጠቀሙ ያልፋሉ። እና እንደዛ አይነት ነገር እንዳይፈጠር ምን ማድረግ አለብን የሚለውን ነገር ደግሞ እናወራበታለን ማለት ነው። የመጀመሪያው ነገር ያን ገንዘብ ለምንድን ነው የምንፈልገው የሚለውን ነገር
ስፔሲፊክሊ ማስቀመጥ ወይ ደግሞ ክሊርሊ ማስቀመጥ ነው። ቤት ለመግዛት ነው፣ መኪና ለመግዛት ነው፣ ወይስ ደግሞ ቢዝነስ ለመጀመር ነው የሚለውን ነገር በትክክል እናስቀምጠዋለን። ከዛ በኋላ ፐርፐዛችን ይሄ ነው፣ ይሄን ነው አቺቭ ማድረግ የፈለግ ነው። ሶ ያን ነገር አቺቭ ካደረገን በኋላ ሪላክስ እናደርጋለን ወይ ደግሞ ወደ መዝናናት ምናምን ስፔንድ ወደ ማድረግ ምናምን እንሄዳለን፣ ፐርፐዝ ሲኖረን ማለት ነው። ወይ ደግሞ ሊስት አድርገን ያስቀመጥነው ነገር ሲኖር ክሊርሊ ያን አቺቭ ካደረግን በኋላ ወደምንፈልገው ነገር ለመሄድ ያግዘናል ማለት ነው። ቀጥሎ የሚመጣው ደግሞ እንዴት ነው ያን ብር የማገኘው? ብዙ ጊዜን ሳልፈጅ እንዴት ነው ያን ብር ላገኝ የሚችለው? ከዛ በኋላ ልክ ብሩ ከመጣ በኋላ ኢንጆይ ወደ ማድረግ ወይ ደግሞ ስፔንድ ወደ ማድረግ ምናምን ለመሄድ ማለት ነው፣ ህይወታችንን ለመኖር ላይፍ የሚባለውን ነገር። ሶ በዚህ ቻናል እኔ በጣም ፎከስ ማድረግ የምፈልገው እዚህ ፓርት ላይ ነው ስፔሲፊክሊ ማለት ነው። ባለን ጊዜ ባለን ስኪል እንዴት ነው ገንዘብ ልንሰራ የምንችለው የሚለው ነገር ላይ ነው በጣም ፎከስ አድርጌ መስራት የምፈልገው ፐርሰናሊ። እና ገንዘብ እያለን ራሳችንን እንዳናጣው ባለን ጊዜ ባለን ስኪል አሪፍ ገንዘብ እንዴት መስራት እንዳለብን ፊገር አውት ማድረግ ሁለተኛው ነገር ይሆናል ማለት ነው። ሶስተኛው ደግሞ ጊቭ ባክ ወይ ደግሞ ለተቸገሩ ወይ ደግሞ አጠገባችን ላሉ ሰዎች ለምናውቃቸው ሰዎች መስጠት መቻል ነው። እሱ ደግሞ ምንድነው ፐርፐስ እንዲኖረን ወይ ደግሞ በርንአውት እንዳናደርግ ወይ ደግሞ ለምንድን ነው የምለፋው የሚለውን ነገር ጭንቅላታችን እንዳያመጣብን ያግዘናል ማለት ነው። የምንሰጣቸው ሰዎች የምናግዛቸው ሰዎች ሲኖሩ ፐርፐዝ ይኖረናል ማለት ነው። ሶ ፐርፐዛችን ላይ ፎከስ እናደርጋለን ኢንስቴድ ኦፍ ገንዘቡ ላይ ፎከስ ከማድረግ ማለት ነው። ሶ ዶንት ዱ ኢት ፎር ማኒ የምትሉ ሰዎች ወይ ደግሞ ለገንዘብ ብለህ አትስራ። ሁለተኛው ደግሞ ገንዘብ ደስታን አይገዛም ብላችሁ የምታስቡ ሰዎች ድህነትም ደስታን አይገዛም። እሱን ማሰብ ይኖርብናል ማለት ነው። ድህነትም ደስታን አይገዛም። ሶ በመጨረሻም በጣም ቆንጆ ምሳሌ ልስጣችሁ። የ1000 ብር እዳ አለብኝ ብለን እናስብ። ወይ የሆነ ሰው የ1000 ብር እዳ አለበት ብለን እናስብ። ያን 1000 ብር ሰራ፣ ከዛ በኋላ መልሶ ያን እዳ ከፈለው። ያን 1000 ብር እንደ እዳ ሲከፍለው ሀብታም እንደሆነ ላይሰማው ይችላል። ምክንያቱም እዳ ላይ ስለነበረ ወይ ደግሞ ያን ገንዘብ መልሶ መክፈል ስላለበት ሀብታም የሆነ መስሎ ላይሰማው ይችላል። እርግጠኛው ልነግራችሁ የምችለው ነገር ግን በጣም ትልቅ ፍሪደም አለው ያን ገንዘብ መልሶ መክፈል ማለት ነው። ምክንያቱም እዳውን ያቀለለው። ከዚህ በኋላ የሚጠይቀው ሰው የለም፣ የሚያሳቅቀው ሰው የለም፣ ምንም የሚያሳስበው ነገር አይኖርም ማለት ነው። ስለዚህ ይህን ነገር ነው ማሰብ የሚኖርብን ብዬ ማስበው። እንደዛ ብላችሁ የምታስቡ ሰዎች ዶንት ዱ ኢት ፎር ማኒ ኦር ገንዘብ ደስታን አይገዛም ምናምን እያላችሁ የምታስቡ ሰዎች ያን ፍሪደም አስቡት። እዳችሁን መክፈል የሚሰጣችሁን ነፃነት አስባችሁታል? ሶ መልእክቴ ምንድን ነው? ድህነታችንን አናሽ መሆኑ ነው። ወይ ደግሞ ድህነታችንን እንደ ጥሩ ነገር አናስበው። ኢንስቴድ ምን እናድርግ? እንስራ፣ ጠንክረን እንስራ፣ እንለወጥ፣ እንልፋ። ገንዘብ ለማግኘት ራሳችንን ለመቀየር ቤተሰቦቻችንን ለመቀየር እንልፋ፣ እንታገል፣ እንለወጥ። ኢንስቴድ ኦፍ ዶንት ዱ ፎር ማኒ ወይ ደግሞ ገንዘብ ደስታን አይገዛም ምናምን እያልን እንትን ከምንል የሆነ ፐርፐስ ሴት እናድርግ፣ እሱን ፐርፐስ አቺቭ ለማድረግ እንስራ። የዛሬው መልእክቴ ነው ማለት ነው። በጣም አጠር ያለች መልእክት ነች። እንደዚህ አይነት ኮሜንቶች ምናምን ስለሚደርሱኝ ነው እቺ ነገር ሜንሽን ማድረግ የፈለግኩት። እናንተስ ምን ታስባላችሁ? ለገንዘብ ዶንት ዱ ፎር ማኒ ስለሚሉ ሰዎች ወይ ደግሞ ገንዘብ ደስታን አይገዛም ምናምን ስለሚሉ ሰዎች ምን ታስባላችሁ? ኮሜንት ላይ አሳውቁኝ። ሰብስክራይብ አድርጉ። በዚህ 2 ወር ውስጥ 500 የመግባት ፕላን አለኝ። አግዙኝ። ለዛ 1000 ብገባ ደስ ይለኛል። ላይክ አድርጉ። እንደዚህ አይነት ኮንተንት ለሚመቻቸው ሰዎች፣ ቁም ነገር ምናምን ለሚመቻቸው ሰዎች ላኩላቸው፣ ሼር አድርጉልኝ። ስላያችሁት ቪዲዮ እስካሁን ድረስ አመሰግናለሁ። ይመቻችሁ። ወዳችኋለሁ። ፒስ አውት።